ከከፋ ተነስቶ ቅድም ከነገርኳችሁ ኤሪያ ከጅማ 170-200 ኪሎ ሜትር ላይ ነው ከፋ ያለው። ከዛ ተነስቶ ወደ ተለያዩ ቦታ እንደዚህ ዲስትሪቢዩት እንደሆነ እንደን ፋይናሊ ወደ ኢስተርን ፓርት ወይንም ወደ ሐረር የሄደው ዝርያ እሱ ወደ ሌሎች ሀገሮች ላይ እንደሄደ በተለይም ወደ የመን እንደሄደ መጽሐፍቶች እንትናል። በተለይ ደግሞ 850 አካባቢ አራውንድ 850 አካባቢ ወደ አረብ ወይንም ወደ ድሮስማ ፊሊክስ ወይንም የመን አሁን ወደምንላት ሀገር ላይ እንደሄደ መጽሐፍቶች ያደርጋሉ። ከኢስተርን ፓርት ነው። አሁን ኢስተርን ፓርት ያለው ዝርያ አይነት ጣም አሁን ሴንትራል ላይ ካለው ሳውዝ ላይ ካለው ዌስት ላይ ካለው ቡናዎች ኮምፕሊት የተለየ ቡና ይገርማቸዋል። ቢኮዝ ቡና ሙቭ ሰድ አስታርጉና ስተክሉ ከአካባቢው የሚወስደው ከክላይሜቱ ከሶይል ታይፑ ከብዙ ነገር አለ። አሁን እዛ ጋር ጎልደን ቢን ያለ ቢጫ ወርቅ የሚመስል ቡና ነው። ሌላ መሃል ላይ ወርቅ የሚመስል ቢጫ ከፋም ይርጋጨፌም ሲዳማ ጉጂ ለብታገ you can't get that coffee is a different one. so ያ ዝርያ ነው ከዛ ፓርት ላይ ከኢስተርን ፓርት ኦፍ ዘ ካንትሪ ፊሊክስ ወይንም የመን በስፓይስ ትሬደሮች ከኢትዮጵያ ሃይላንድ ወደ የመን እንደሄደ እሱም 850 አካባቢ ላይ 575 ላይ ደግሞ ታወቀ። ይህን ያህል ጊዜ ሙቭ ሲያደርግ ኢትዮጵያ ውስጥ ቆይቶ ወደ 850 ኤዲ ላይ ከሃይላንድ ፓርት ኦፍ ኢትዮጵያ ኮልድ ሐረር ቱ ዘ የመን በስፓይስ ትሬደርስ እንደሄደ there was strong spice trade between East Africa and the Arabian Peninsula at that time. So either the Persians or Ethiopian took the coffee from Harar to the Yemen. እንደዚህ ነው የተጻፈው። ስለዚህ ሁለተኛው የቡና ሀገሩ ተብሎ የሚታየው ከኢትዮጵያ መቀጠል የመን ነው።